ያችሁ የእግዚአብሔር ሰላምና ጸጋ በያላችሁበት ይብዛላችሁ። ይህ የምትመለከቱት ጎስፔል ስቴጅ ሚዲያ ነው። እንግዲህ በዚህ በጎስፔል ስቴጅ ሚዲያ የተለያዩ አቅጣጫዎች የእግዚአብሔርን መንግስት ወንጌል እያገለገለን ለትውልድ ይህንን ታላቁን ተልእኮ የማድረስ ስራ እየሰራን እንገኛለን። እግዚአብሔር ስለ ሁሉ የተመሰገነ ይሁን። ባለፉት ጊዜያቶች በቲክቶክ መስመር፣ በቴሌግራም፣ በዩቲዩብ እንዲሁም በፌስቡክ ፔጃችን እግዚአብሔር ጸጋው ረዳሃን መጠን ያገለገለን እንገኛለን። እግዚአብሔር ስለ ሁሉ የተባረከ ይሁን። እንግዲህ ይህ ተልእኳችን በምድር ላይ እስካለን ድረስ አጠናክረን መስራት የሚገባን በብዙ ትኩረት መከወን ማተግበር የሚገባን ታላቁ የቤት ስራችን ነው። ምድር ላይ እንደ ቅዱሳን የክርስቶስ ተከታዮች የእግዚአብሔር ልጆች እዚህ ምድር ላይ ስንኖር እግዚአብሔር በክርስቶስ ኢየሱስ አድኖን እዚህ ምድር ላይ ያስቀመጠን ስራ ክርስቶስ ኢየሱስ ትውልድን የማዳንን ፕሮግራም የጀመረውን እኛ እንድናስቀጥል ዘንድ ነው። እንግዲህ አብ እንደላከኝ እኔም እናንተን እልካችኋለሁ ብሎ ጌታችን ኢየሱስ ክርስቶስ ምድር ላይ ተልእኮውን ጨርሶ አጠናቆ ወደ አባቱ ሲሄድ ለሐዋርያቶቹ እንደተናገረ እንግዲህ ሐዋርያቶች በዛን ዘመን በራሳቸው ጊዜ ይህንን ወንጌል አገልግለው በተሰጠላቸው ዘመን ለትውልድ አዳርሰው ለእኛም አዳርሰው አልፈዋል። እኛም ደግሞ ይህንን ወንጌል ቅብብሎሽ ማለት ከትውልድ ወደ ትውልድ የሚቀጥል ነገር ነው። በእኛ የሚቆም ማለት ነው። አባቶቻችን ከክርስቶስ ኢየሱስ ተቀበሉ፣ ለእኛ አዳረሱ። እኛም ደግሞ ተቀብለናል፣ ሰምተናል። ለሚቀጥለው ጄኔሬሽን በብዙ ትጋት ልናስተላልፈው የሚገባን ጉዳይ ነው። ምክንያቱም ብርሃን ነው ወንጌል። ብርሃንን ይዘን በጨለማ ውስጥ ወይም በእኛ ዘንድ ላይ ማስቀመጥ መጽሐፍ እንደሚናገር ማቴዎስ ወንጌል ምዕራፍ 5 ላይ እንደሚናገር ማንም ብርሃንን አብርተው ከእንቅብ በታች ያኑረው ከእንቅብ በላይ እንጂ ለሁሉ እንዲያበራ ነው። ስለዚህ ወንጌል ብርሃን ነው፣ ለእኛ አበርቶልናል። እኛ እጅ ላይ ብርሃን አለ። ስለዚህ ይህንን ብርሃን መደበቅ መሸፈን የለብንም። በተቻለን መጠን ለትውልድ እንዲያበራ ማድረግ አለብን። ብዙ ትውልድ ወደዚህ ብርሃን መምጣት አለባቸው። ብርሃን ኢየሱስ ክርስቶስ ስለሆነ መልእክቴ አንድ ነው። ይህንን የወንጌልን አገልግሎት በተቻላችሁ መጠን ወይም በቻላችሁት መጠን በተለያዩ አቅጣጫዎች በጸሎትም በሐሳብም በኮሜንትም ሪያክሽን በመስጣት ሼሪም በማድረግ ኮፒ ሊንክን በማድረግ እንድትደግፉ እና እንድትተባበሩ አብረን የክርስቶስን ወንጌል በመስራት የክርስቶስ ኢየሱስን መምጫውን ልናፋጥን ዘንድ ይገባናል። መጽሐፍ ቅዱስ እንደሚናገር ይህ የመንግስት ወንጌል ለሕዝብ ሁሉ ለሰው ሁሉ ይነገራል፣ ከዛ የእግዚአብሔር መንግስት ፍጻሜ ይሆናልና ይላል። ኢየሱስ ክርስቶስ እንዲመጣ ወንጌል መሰበክ አለበት፣ ሁሉ መዳን አለበት። ስለዚህ በተቻለን መጠን በምናገኛቸው መካኒዝሞች ሁሉ እየተባበረን የክርስቶስን ወንጌል ለትውልድ የመግለጥን ታሪኳችንን አጠናክረን ልንቀጥል ይገባናል። ይህንን ስለሚታደርጉ እግዚአብሔር አምላክ በብዙ ይባርካችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዳግመኛ ተመልሶ ይመጣል። ተባረኩ። አሜን።